ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው በዚህ ቻናል ትንሽ ጠፋ ብያለሁ፣ የስራ መብዛት ነው። ካሁን በኋላ እንግዲህ አሪፍ ነገሮችን ለመልቀቅ እሞክራለሁ ማለት ነው። በዛሬው ፕሮግራም ከርዕሱ ላይ እንዳያችሁት እንግዲህ ዲቪ አሞላል እንግዲህ በዛኛው ቻናሌ ካሁን በፊት ስሰራ ነበር። በስልካችሁ እንዴት በቀላል ሁላችሁም በያላችሁበት እንዴት መሙላት እንደምትችሉ አሳይቻለሁ በተደጋጋሚ ማለት ነው። ታዲያ የዘንድሮ መስፈርት ትንሽ ወጣ ያለ ስለሆነ አንዳንድ የሚጠቅማችሁን መረጃ ይዤላችሁ ቀርቤያለሁ። በተለያየ ሶሻል ሚዲያ እንደሰማችሁት ከሆነ እንግዲህ ዲቪ 2027 አዲስ መስፈርት አውጥተዋል ማለት ነው። ከዚህ ቀደም ተደርጎ የማይታወቅ ማለትም ከዚህ ቀደም ተጠይቀው የማይታወቁ ሁለት ነገሮችን ይዘው ቀርበዋል ማለት ነው። አንደኛ ይህን ዲቪ ለመሙላት ፓስፖርት እንደሚያስፈልግ ተናግረዋል ማለት ነው። ይህም ደግሞ አብዛኛው ሰው ፓስፖርት የሌለው ሰው ይህን ነገር ሊሞላ አይችልም ማለት ነው። ሁለተኛው ደግሞ ለክፍያ $1 የአገልግሎት ክፍያ ጠይቀዋል ማለት ነው። ይህም እንግዲህ ስትመዘገቡ ግዴታ $1 ሊኖራችሁ ይገባል ማለት ነው። ታዲያ የብዙ ሰው ችግር $1 ሳይሆን $1 ብቻ ሳይሆን እንዴት ነው ያንን ክፍያ የምንፈጽመው የሚለው ነው። ክፍያው ሂደት የሚፈጸመው በማስተር ካርድ ስለሆነ አብዛኛው ሰው ደግሞ ይህንን ነገር እንደ ችግር ሊቆጥረው ይችላል ማለት ነው። ታዲያ እኔ ምን አሰብኩኝ፣ መሙላት የምትፈልጉ በኢትዮጵያም በአረብ ሀገራትም ሊሆን ይችላል ማስተር ካርድ ማግኘት የማትችሉ ውድ ኢትዮጵያን የቻናል ተከታታዮች በሚችለው አቅም የሁላችሁንም ለመሙላት እሞክራለሁ ማለት ነው። ምክንያቱም እናንተን ማገዝ አለብኝ። ቤተሰብ እስከሆነ ድረስ ተከታታዮች እስከሆናችሁ ድረስ በሚያስፈልጋችሁ ነገር ማገዝ ይኖርብኛል ማለት ነው። በእርግጥ እስከዛሬም በሚችለው አቅም ብዙ ሰዎችን ስልካቸው ሲበላሽ የተለያየ ችግር ሲያጋጥማቸው እስከዛሬ ወደ 8 ዓመት በሚሆን የእናንተን ችግር እስከ ስፈታ ቆይቻለሁ ማለት ነው። እውነት ነው። ብዙ ሰዎች ደግሞ በመልእክት መብዛት ምክንያት ሳላስተናግዳችሁ የቆያችሁ አላችሁ። እናንተን ደግሞ ምናልባት በዚሁ ይቅርታ ጠይቃለሁ። ነገር ግን ለብዙ ሰዎች ዩቲዩብ ቻናል ከፍተው እንዲሰሩ ብዙ ነገር እንዲያደርጉ ለማገዝ ችያለሁ ማለት ነው። አሁንም ስለዚህ የቴሌግራም ቻናሌ ኮመንት ላይ ፒን አደርግላችሁና እዛ ላይ ገብታችሁ ጆይን አድርጉት። ስለዚህ ኦክቶበር 16 ነው የሚጀምረው። ስለዚህ መሙላት የምትፈልጉ ብዬ እዛ ላይ ፖስት አደርጋለሁ። የምትፈልጉ ታናግሩኛላችሁ፣ ካርድ ማግኘት የማትችሉ ማለት ነው። ስለዚህ የአገልግሎት ክፍያ አንድ ካርድ ስለሚጠይቅ ኦሬዲ አሞላሉን ምናምን ቻናሌ ላይ ለቅቅ ያለው ካላችሁ መሙላት ትችላላችሁ። በነገራችን ላይ እዛኛው ቻናሌ ላይ ሁሉን ነገር ለቅቅ ያለው ማየት ከቻላችሁ ሁሉን ፕሮሰስ እዛ ላይ መጨረስ ትችላላችሁ። እንዴት ካርድ በነፃ ማግኘት እንደምትችሉ፣ እንዴት ዲቪ መሙላት እንደምትችሉ ሁሉን ፕሮሰስ እዛ ላይ ጨርሻለሁ ማለት ነው። ነገር ግን ምናልባት ቪዲዮውን ያልተመለከታችሁ ፕሮሰሱንም ማስኬድ ያልቻላችሁ ሰዎች ካላችሁ የመጀመሪያው ኮመንት ላይ የቴሌግራም ቻናሌን አስቀምጣለሁ። እዛ ላይ ገብታችሁ ጆይን አድርጉ። ኦክቶበር 16 ላይ ደግሞ እኔ በቴሌግራም ቻናሌ መሙላት የምትፈልጉ ብዬ ፖስት አደርጋለሁ። መሙላት የምትፈልጉ በግል ታናግሩኝና የሁላችሁንም ለመሙላት እሞክራለሁ ማለት ነው። ምክንያቱም ካርዱን ማግኘት ካልቻላችሁ እኔ ካርዱ ስላለኝ ካርዱ ላይ ዲፖዚት እያደረግን መሙላት ይቻላል ማለት ነው። ከእናንተ የሚጠበቀው ፓስፖርት ያስፈልጋችኋል፣ ግዴታ ነው። ምክንያቱም ብዙ ሰዎች አንድ ጊዜ፣ ሁለት ጊዜ፣ 3 ጊዜ በተለያየ ስም እየገቡ ሲስተሙን እያጨናነቁት ስለሆነ እናንተ አንድ ጊዜ ከሞላችሁ በኋላ ሌላ ጊዜ መሙላት ስለማትችሉ ይህንን ነገር ዲቴክት ለማድረግ ታስቦ ነው ማለት ነው። ስለዚህ ይህን ይመስላል። የቴሌግራም ቻናሌን ጆይን አድርጉ። የሚያስፈልገውን ነገር በኮመንት ጠይቁኝ፣ እመልሳለሁኝ። ይህ ነው ያለው ነገር፣ ይሄን ልላችሁ ነው። በቀጣይ ቪዲዮ እንገናኛል። መልካም ጊዜ። ይህ ቻናል አዲሱ ቻናሌ ነው። ጆይን አድርጉት። አዳዲስ መረጃዎችን እለቅላችኋለሁ። መልካም ጊዜ።